ጂባራ ዩኒቨርሲቲ ለመማር ማስተማር ምቹና አረንጓዴ የግቢ ገጽታ በመገንባት በዓለም አቀፍ ደረጃ በተካሄደ ውድድር ከኢትዮጵያ ዩኒቨርሲቲዎች አንደኛ በመውጣት እውቅና ማግኘቱን አስታወቀ። ዩኒቨርሲቲው የአረንጓዴ ልማት ስራውን አጠናክሮ እንደሚቀጥልም ተመላክቷል። በቃሉ ፈረደ ተጨማሪ አለው። በኢንዶኔዥያ ሀገር የሚገኘውና ከፍተኛ የትምህርት ተቋማትን በአረንጓዴ ልማት በግቢ ውበትና ተስማሚነት የሚመዝነው ዩአይ ግሪን ማትሪክ በ2025 ባካሄደው ውድድር እንጅባራ ዩኒቨርሲቲን በኢትዮጵያ ከሚገኙ ዩኒቨርሲቲዎች ቀዳሚው አድርጎ መምረጡን እንጅባራ ዩኒቨርሲቲ አስታውቋል። ዩኒቨርሲቲው ቀደም ሲል በአረንጓዴ ልማት ስራው በጠቅላይ ሚኒስትር ዶክተር አብይ አህመድ እውቅናና ምስጋና እንደተሰጠው የሚታወስ ሲሆን አሁን ደግሞ ይህን ዓለም አቀፍ እውቅና በመቀዳጀቱ ደስታ እንደፈጠረባቸው የገለጹት የዩኒቨርሲቲው አትክልተኞች አቶ አጋሉ ሙሉና ወይዘሮ አለሚቱ ጌታው ናቸው። የዩኒቨርሲቲውን ግቢ ወደ አረንጓዴነት የቀየሩበትን ሂደትና በእውቅናው የተሰማቸውን ስሜት ይገልጻሉ። ዩኒቨርሲቲ አደራጅቶን ልማት እየሰራን ያለን አትክልተኛ ነን። አረንጓዴ ሳር ማልበስ ነው። አትክልት እንተክላለን፣ አበባ እንተክላለን፣ ማንከባከብ ነው። አንደኛው የእንጅባራ ዩኒቨርሲቲ ትንሽ ደረቅም ያለ ቦታ ነው እና ወደ አረንጓዴነት እንዲመለስ ያደረግነው በልፋት ነው። በጣም ተደስተናል። አንደኛ እንጅባራ ዩኒቨርሲቲ አንደኛ ሆነ ሲባል በጣም ከዚህ የበለጠ ለመስራት ነው አሁን እንድንነሳ ነው ያደረግነን። በቃ በጣም ደስተኛ ሆነናል። አንደኛው እንደዚህ በልፋታችን እንደዚህ በጥራት ሲታየን በጣም ደስ ብሎናል። ሰራተኛም በጣም ደስ ብለዋል። የዩኒቨርሲቲው የማህበረሰብ አገልግሎት ምክትል ፕሬዚዳንት ዶክተር ክንዴ ብርሃን ዩኒቨርሲቲው ስራ ከጀመረበት ጊዜ አንስቶ የአረንጓዴ ልማት ስራውን ሲያከናውን መቆየቱን ገልጸው የዩኒቨርሲቲው ግቢ የተላበሰው አረንጓዴ ገጽታ የታቀደ ስራ ውጤት መሆኑን ይናገራሉ። ግንባታዎች እየገነባ ጎን ለጎን የአረንጓዴ ልማት ስራውንም በተመሳሳይ ጊዜ ነው የጀመረውና አርሶ አደሩ በፈቃደኝነት ለተቋሙ ሲያስረክብ አርሶ አለስልሶ ምርጥ ሳር ከተለያዩ ቦታዎች ሁሉ በግዥም ገዝቶ አመጣ ዩኒቨርሲቲው በመትከል ሰራተኞችን መድቦ በመመገብና በመንከባከብ የአረንጓዴ ልማቱን በዚህ ደረጃ ማምጣት ችሏል ዩኒቨርሲቲው። ዶክተር ክንዴ ብርሃን አክለውም ይህ ስኬት የመጣው ከዩኒቨርሲቲው አስተዳደር ጀምሮ በዩኒቨርሲቲው ማህበረሰብ ተሳትፎ በተለይ ደግሞ በዩኒቨርሲቲው የአረንጓዴ ልማት ሰራተኞች ትጋት መሆኑን ይገልጻሉ። ሁሉም የዩኒቨርሲቲው ማህበረሰብ የራሱን አስተዋጽኦ ያደርጋል። ይሁን እንጂ የአንበሳውን ድርሻ የሚወስዱት በዚህ የአረንጓዴ ልማት ስራ ላይ የተሰማሩ የአትክልተኛ የግቢ ውበትና አረንጓዴ ልማት ሰራተኞች አሉ። እነዚህ ደግሞ ሞሮፍ የአውትሶርስ ሰራተኞች ናቸው። እነዚህ የአውትሶርስ ሰራተኞች ደግሞ እዚህ አካባቢ ካሁን በፊት ይኖሩ የነበሩ የህብረተሰብ ልጆችና ራሳቸው አርሶ አደር የነበሩ አባወራዎች፣ እማወራዎችና ልጆቻቸው የስራ እድል ተፈጥሮላቸው ይህንን ስራ በመስራት የሚተዳደሩ ናቸው። የተገኘው ዓለም አቀፍ እውቅና ለመምህራንና ተማሪዎች ምቹ የትምህርት ከባቢን ከመፍጠር ባለፈ በሀገር አቀፍ ደረጃ ተወዳዳሪ እንዲሆኑ እንደሚያስችል የዩኒቨርሲቲው መምህር ወርቅነህ ታምርና ተማሪ ማህደር ደነቀው ይናገራሉ። እንደ አንድ ዩኒቨርሲቲ መምህር በሰጠን ደረጃ በጣም ደስተኛ ነኝ። ዩኒቨርሲቲው ከማኔጅመንት ጀምሮ እስከ አውትሶርስ ሰራተኞች ድረስ በደንብ በክትትልና በተለያዩ ኃይል አውጥተው ሰርተውበታል። ለተማሪዎችና ለግቢው ማህበረሰብ አረንጓዴ ሆኖ መታየቱ ለተማሪዎች ለማንበብ እንዲሁም ወክ ለማድረግ እና ከውጭ የሚመጣው ህብረተሰብም ሲያየው ምቹና ያማረ ግቢ እንደሆነ ያስታውቃል። ዩኒቨርሲቲው አረንጓዴ ልማት ስራውን አጠናክሮ እንደሚቀጥልም ተመላክቷል። በሴቶች ላይ የሚደርስን